በዓለም ክለቦች ዋንጫ በ16ቱ ጥሎ ማለፍ ውስጥ ትላንትና በተደረገው የማንቸስተር ሲቲ እና የአልሂላል ጨዋታ አልሂላል 4-3 ማንቸስተር ሲቲን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። እንግዲህ ማንቸስተር ሲቲዎች ብዙ የተጠበቁ ቢሆንም ማለትም ከዚህ ጨዋታ በፊት ጥሩ አቋም ያሳዩባቸው ጨዋታዎች በመኖራቸው እንደዚሁም ሌላውን የጣሊያን ክለብ ጁቬንቱስን በሰፊው ጎል ልዩነት ማሸነፋቸውን ተከትሎ አሁን ፔፕ ጋርዲዮላ በመጨረሻም ይህንን ወርልድ ካፕ አንስቶ ወደ እንግሊዝ ይመለሳል ተብሎ ተጠብቆ ነበረ። ለምን አመቱንም በዋንጫ ለማጠናቀቅ ሲባል ማለት ነው። በትላንትናው ዕለት የሲሞኔ ኢንዛጊው አልሂላል እንግዲህ አብዛኛዎቹ የአውሮፓ በቋሚነት ከተሰለፉት የአውሮፓ ልምድ ያላቸው ተጫዋቾች ቢሆኑም ነገር ግን በላቀ ደረጃ ላይ የሚፎካከር ክለብ ውስጥ ባለመሆናቸው እንደዚህ ዝቅተኛ ግምት ተሰጥቷቸው ነበረ። ነገር ግን በቡድኑ ውስጥ እንደ ግብ ጠባቂው ያሲን ቦኖ፣ ተከላካዩ እንደ ካሊዱ ኩሉባሊ የቀድሞ የቼልሲ ተከላካይ ሩበን ኔቬስ፣ እንደዚሁም የቀድሞ የማንቸስተር ሲቲ ፉልባክ የነበረው ጆዋ ካንሴሎ፣ ማልኮም የመሳሰሉት የላዚዮ አማካይ የነበረው እንደዚሁ ሰርጌይ ሚሊንኮቪች ሳቪች የመሳሰሉ በታላላቅ የአውሮፓ ክለቦች የተጫወቱ ተጫዋቾች ቢኖራቸውም ነገር ግን ለማንቸስተር ሲቲ ነበረ ቅድሚያ የተሰጠው። በዚህ ጨዋታ ላይ እንግዲህ 7 ጎሎች በተቆጠሩበትና አዝናኝ በነበረው ጨዋታ አሁንም ማንቸስተር ሲቲ እንደ ተቀሩት የዓለም ክለቦች ዋንጫ ቀድሞ ጎልን በማስቆጠር በበርናንዶ ሲልቫ 9ኛው ደቂቃ ላይ ነው ጎልን ያስቆጠረው። ነገር ግን በ46ኛው ደቂቃ አልሂላሎች በማርከስ ሊዮናርዶ አማካኝነት አቻ ከሆኑ በኋላ በማልኮም ደግሞ 52ኛው ደቂቃ ላይ መሪ የሆኑበትን ጎሎች አስቆጥረዋል። ከዚያም በመቀጠል እንግዲህ ኤርሊንግ ብራውት ሃይላንድ በውድድሩ 3ኛ ጎሉን በ55ኛው ደቂቃ ከ3 ደቂቃ በኋላ በማስቆጠር አቻ ቢሆኑም ወደ ተጨማሪ ኤክስትራ ታይም ውስጥ ነው የገቡት ሁለቱም ቡድኖች አሸናፊውን ለመለየት። 94ኛው ደቂቃ ላይ ካሊዱ ኩሉባሊ እንደገና አልሂላሎችን መሪ ማድረግ ችሎ ነበረ። ከ10 ደቂቃ በኋላ ደግሞ 104ኛው ደቂቃ ላይ እንግሊዛዊ ኢንተርናሽናል ፊል ፎደን ማንቸስተር ሲቲዎችን አቻ አድርጎ ነበረ። ነገር ግን በ112ኛው ደቂቃ ላይ ለራሱ ሁለተኛውንና ለቡድኑ ደግሞ 4ኛውን ጎል ማርከስ ሊዮናርዶ አስቆጥሮ አልሂላሎችን አሸናፊ አድርጓቸዋል። የሲሞኔ ኢንዛጊው አልሂላል በትላንትናው ዕለት በብዙ ብልጫ የተወሰደበት ቢሆንም ነገር ግን ውጤቱን ይዞ የወጣው አልሂላል ነው። በማንቸስተር ሲቲ በኩል 69 የደረሰ የቦል ፖሴሽን ነበራቸው። እንደዚሁም ደግሞ ብዙ ኦን ታርጌት ሙከራዎችን አድርገዋል። ወደ 14 የሚደርሱ ኦን ታርጌቶችን ሲሞክሩ ከ14ቱ ደግሞ አብዛኛዎቹን ያከሸፋቸው ሞሮካዊ ኢንተርናሽናል ያሲን ቦኖ ነው። እንደዚሁም ደግሞ በአልሂላሎች በኩል 6 ኦን ታርጌት ሙከራዎችን ሲያስቆጥሩ ሲሞክሩ ክሊኒካል ናቸው ማለት ይቻላል። ያላስቆጠሩት 2ቱን ብቻ ነው። በኤደርሰን ሞራሌስ ጎል ላይ 4ቱን አስቆጥረው እንግዲህ በቀጣይ የብራዚሉን ደግሞ ፍሉሚኔንሴን በሩብ ፍጻሜው የሚገጥሙ ይሆናል። የሲሞኔ ኢንዛጊው ቡድን በተለይ በዛኛው ሳይድ ሲጫወት የነበረውን የኢንተር ሚላንና የፍሉሚኔንሴን ጨዋታ ይጠብቅ ነበረ። በእርግጥ ተጋጣሚዎቹ የሁለቱ አሸናፊ በመሆናቸው ለሲሞኔ ኢንዛጊ እንግዲህ የቀድሞ ቡድኑን ወይንም ኢንተር ሚላንን በቅርብ ጊዜ ሊያገኝበት የሚችለው አጋጣሚ ነበረ። ነገር ግን ኢንተር ሚላን በዘንድሮ ዓመት ለ4 ዋንጫዎች ተፎካክሮ 4ቱንም ያጣበትን ሁኔታ በመጨረሻ ያወቀበትን ጨዋታ በፍሉሚኔንሴ በብራዚሉ ክለብ ተሸንፎ ከውድድሩ ወጥቶ ነበረ። በዚህም ማንቸስተር ሲቲ እና ኢንተር ሚላን የ2023 የ2024 የ22-23 የውድድር ዓመት የሻምፒየንስ ሊግ ፍጻሜ ተፋላሚዎች በብራዚል እና በኤሽያ ክለብ በሆነው አልሂላል ከውድድሩ ወጥተዋል ማለት ነው።